አትሌት ፈይሳ ሌሊሳ የመኪና አደጋ ደረሰ። በቃ ጠጥቶ ከሆነ እንደማንኛውም ኢትዮጵያ ውስጥ እንዳሉ መጠጥ እንደሚጠጡ ሰዎች ይጠጣ። ፖሊስ ይፋዊ የሆነ መግለጫ እስካሁን ድረስ አልሰጠም። ስህተት ቢፈጥር ፈይሳ የተለያዩ ያጋጠሙት ጉዳዮች ቢኖሩ ትክክለኛ ወንድምነት ትክክለኛው ቤተሰባዊነት ወንድማችሁ ቢሆንስ? የሰፈር ወሬ እየነፋችሁ የነበራችሁ የዩቲዩብ ጡረተኞች ራሳችሁን አንድ ቀን አደጋ ውስጥ እንደምትገቡ አትጠራጠሩ። ወንድ ልጅ በዚህ ደረጃ ወሬኛ ሲሆን በጣም ያሳፍራል። የዩቲዩብ ጡረተኞች አሉ፣ በጣም አስቀምጦታል። የዩቲዩብ ጡረተኞች ብቻ አይደሉም፣ የፌስቡክ ተዘፍዝፈው እንትን የሚሉ የቲክታክ ሰላም ተራስጥልን። የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን እንዴት ናችሁልን? ከኢትዮ ኢንፎ በሌላ መረጃ ተገናኝተናል። የተከታተላችሁን አብራችሁ እንድትቆዩ ግብዣችን ነው። ይህንን ቻናል ሰብስክራይብ ሳታረጉ ከሆነ እየተከታተላችሁ ያላችሁ ተባካችሁ ሰብስክራይብ አድርጉ። አሁን ላይ ወደ 806,000 በላይ ቤተሰቦች አሉ። ስለዚህ ይህን ቤተሰብ በመቀላቀል ጉዞ ወደ 900,000 እናደርግ እንላለን። እኛም በየዕለቱ የተሰሙ አዳዲስ መረጃዎችን ወደ እናንተ የምናደርስ ይሆናል። በዛሬው ዕለትም እንግዲህ ከታዋቂው አትሌት ሌሊሳ ፈይሳ ጋር በተያያዘ እንግዲህ አዳዲስ ነገሮች ተሰምተዋል። ራሱም በማህበራዊ ሚዲያ ወይም ደግሞ በፌስቡክ ገጹ ላይ ሀሳቡን እንግዲህ ከአደጋው በኋላ ለመጀመሪያ ጊዜ በግልጽ ፎቶዎችን አድርጎ አጋርቷል። ምን ተባለ? ሌሎች ሰዎችስ እንግዲህ በተለይ ማህበራዊ ሚዲያ ላይ በደንብ የሚታወቁ ሰዎች ስለዚህ አደጋና ስለ አትሌት ሌሊሳ ፈይሳ ጉዳይ ምን አሉ የሚለውን ወደ እናንተ የምናደርስ ይሆናል። ይህን ቻናል ሰብስክራይብ በማድረግ እንግዲህ ላይክ፣ ሼር፣ ኮመንት በማድረግ ቤተሰብ እየሆኑ ማለት እንወዳለን። ከመሸጋገሪያ በኋላ ስንመጣ ምንድነው አዲስ የተሰማው ነገር የሚለውን እንመለከታለን። አብራችሁን ቆዩ። መግቢያ ላይ እንዳልኳችሁ ነው ታዋቂው አትሌት ሌሊሳ ፈይሳ እሁድ ዕለት እንግዲህ በንፋስ ስልክ ላፍቶ ክፍለ ከተማ አድርሶታል የተባለውን የመኪና አደጋ ተከትሎ የሚሰነዘሩ ወቀሳዎችን እንግዲህ በጽኑ የሚያወግዝ ምላሽን በፌስቡክ አካውንቱ አድርሷል። አትሌቱ በማህበራዊ ገጹ ባስተላለፈው መልእክት አደጋዎች በድንገት የሚከሰቱ መሆናቸውን ጠቅሶ እሱም ሆነ በአደጋው የተጎዱ ሰዎች ሕይወት ስለተረፈ ፈጣሪውን አመስግኗል። ይሁን እንጂ ስለ አደጋው መንስኤ ሳይረዱ የሰፈር ወሬ ሲነዙ ውለዋል ያላቸውን እንግዲህ የማህበራዊ ሚዲያ እንቀሳቃሾች የዩቲዩብ ጡረተኞች ሲል ጠንካራ ቃላት ወቅሷል። አትሌቱ ጉዳት የደረሰባቸው ወገኖች ሕክምና አግኝተው በጥሩ ሁኔታ ላይ እንደሚገኙ ቢገልጽም በሌላ በኩል ግን በፖሊስና በአትሌቱ ዙሪያ የሚነሱት ክሶች አሁንም እያነጋገሩ እንደሆነ ይታወቃል። አትሌቱ አደጋውን ካደረሰ በኋላ በቁጥጥር ስር ለማዋል የሞከሩ የጸጥታ አባላትን መሳሪያ በማውጣት አስፈራርቶ ከአካባቢው ተሰውሯል የሚል ክስ በስፋት እየተሰራጨበት ይገኛል። ይህን ተከትሎ አትሌቱ በትራፊክ አደጋው ብቻ ሳይሆን በህግ አስከባሪዎች ላይ በፈጸመው ዛቻ ጭምር በሁለት ከባድ ወንጀሎች ሊጠየቅ እንደሚገባ የህግ ባለሙያዎች እየገለጹ እንደሚገኙ ዘሀበሻ እንግዲህ በዘገበው መረጃ ላይ አትቷል። የአዲስ አበባ ጠቅላይ መምሪያ አትሌቱን እስካሁን በቁጥጥር ስር ስላለመዋሉ ይፋዊ መግለጫ ለመስጠቱ እንግዲህ የብዙዎችን ቅሬታ ቀስቅሷል። አትሌቱ እንግዲህ አደጋው ከደረሰበት ዕለት ጀምሮ ፖሊስ ዝምታውን መምረጡ ታዋቂ ሰዎች ከህግ በላይ ናቸውን የሚል ጥያቄን እንዲነሳ አድርጓል። አንዳንድ ምንጮች እንደሚጠቁሙት አትሌቱ አደጋውን ከመፈጸሙ በፊት በቢሾፍቱ ከተማ በአንድ ሰርግ ላይ ሲዝናና አምሽቶ ወደ አዲስ አበባ በመመለስ ላይ ነበረ ብለዋል። በአደጋው የአካል ጉዳት የደረሰባቸው ሁለት ወጣቶች ለንፋስ ስልክ ላፍቶ ክፍለ ከተማ የትራፊክ አደጋ መርማሪዎች ቃላቸውን መስጠታቸውም ታውቋል። አትሌት ሌሊሳ ፈይሳ እንደ አውሮፓውያን አቆጣጠር በ2016 በሪዮ ኦሎምፒክ ያሳየው ፖለቲካዊ ተቃውሞና ያገኘው ድል በብዙ ኢትዮጵያውያን ዘንድ ትልቅ ክብር እንዲሰጠው ማድረጉ የሚታወስ ነው። ይሁን እንጂ አሁን የተፈጠረው ክስተትና በጸጥታ አካላት ላይ የተሰነዘረ የተባለው ዛቻ የአትሌቱ ስም አደጋ ላይ የጣለ ከመሆኑ በላይ የህግ የበላይነት ጥያቄ ውስጥ የሚከት ሆኗል። አትሌቱ ግን የሚወራ ወሬ ሁሉ ደግነት የሌለውና ለወሬ ጥማት የሚደረግ መሆኑን በመግለጽ ወቀሳውን ወደ ተቾቹ እንግዲህ መልሷል። ይህንን መረጃ ያጋራው ዘሀበሻ በገጹ ነው። አትሌቱስ ምን አለ? እንግዲህ ከዚህ ጋር ተያይዞ አትሌት ሌሊሳ ፈይሳ በቀጥታ በፌስቡክ አካውንቱ ምን አለ የሚለውን እንደወረደ ወደ እናንተ ለማድረስ ሞክራለሁ። ይህ እንግዲህ ይፋዊ የፌስቡክ አካውንቱ ወደ 808,000 ተከታዮች አሉት። ፈይሳ ሌሊሳ ገመቹ ይላል። በዚህ አካውንቱ ላይ
ያጋራውን ነገር ወደ እናንተ እንደወረደ ላድረስ። አደጋዎች በድንገት ይከሰታሉ። ማዳን የሚችለው እግዚአብሔር ብቻ ነው። ጉዳት የደረሰብን ሰዎች ሕክምና አግኝተን በጥሩ ሁኔታ ላይ እንገኛለን። ለዚህም ፈጣሪን አመሰግናለሁ። ነገር ግን ጥፋቱ የማን እንደሆነ ሳታውቁ የሰፈር ወሬ እየነፋችሁ የነበራችሁ የዩቲዩብ ጡረተኞች ራሳችሁን አንድ ቀን አደጋ ውስጥ እንደምትገቡ አትጠራጠሩ። ወንድ ልጅ በዚህ ደረጃ ወሬኛ ሲሆን በጣም ያሳፍራል። ደግነታችሁ ወሬ ከማናፈስ ሌላ ምንም አታምጡም ብሎ እንግዲህ ሀሳቡን አጋርቷል። ለመጀመሪያ ጊዜም ከአደጋው በኋላ እንግዲህ የራሱን ፎቶ አድርጎ እንግዲህ ሁለቱን መኪኖች ፒካፓን እና የሱን የቪኤቱ መኪና አድርጎ ፎቶ እንደምትመለከቱት አጋርቷል። እዚህ ፎቶ ስር በርካቶች ሀሳብ አስተያየቶቻቸውን ሰጥተዋል። አትሌቱ እንግዲህ ግንባሩ ላይ ጉዳት እንደደረሰበት ያስታውቃል። በአደጋው እንግዲህ ማን ጥፋተኛ ነው፣ ምንድነው ያለው ነገር የሚለው እስካሁን ድረስ ምንም ይፋዊ የሆነ መግለጫ አልወጣም። ከዚህ በፊትም እንዳልናችሁ እንግዲህ ከሀገር ወጥቷል የሚሉ መረጃዎች ደርሰውን እኛም እንግዲህ አትሌቱ ከሀገር ወጥቷል የሚል መረጃ ወደ እናንተ አድርሰን ነበር። ይህን ተከትሎ ምንም የተባለ ነገር የለም። እስካሁን ድረስም በአደጋው እንግዲህ ሁለት ሰዎች ተጎድተዋል። አንደኛው ጽኑ ክፍል ውስጥ ነበረች። ከዛ በኋላ ህይወቷ አልፏል ተብሎ ነበረ። ነገር ግን ይህንንም ተከትሎ ምንም አዲስ ነገር እስካሁን ድረስ አልወጣም። እንዳልኳችሁ ቅድምም አትሌቱም ከሀገር ወጥቷል የሚለውን መረጃ ምንም ነገር በፌስቡክ ገጹ አልተናገረም። ይሄም እንግዲህ ሌላው አነጋጋሪ ጉዳይ ሆኗል። ህይወቱ አልፏል ስለተባለችውም ልጅ ጉዳይ እንደዚሁ ምንም የተባለ ነገር የለም። በግልጽ ግን እንግዲህ አትሌቱ ጉዳት ደርሶብኛል፣ ሌሎች ጉዳት የደረሰባቸውም እንግዲህ ሕክምና አግኝተን በጥሩ ሁኔታ ላይ ነን የሚል ምላሽን ነው የሰጠው። እንግዲህ ይህ ጉዳይ አሁንም አነጋጋሪ መሆኑን ቀጥሏል። እዚህ ጉዳይ ላይ ሀሳብ አስተያየታችሁን እንድታደርሱን እንፈልጋለን። አትሌቱን አግኝተን እኛም የተፈጠረው ነገር ምንድን ነው የሚለውን ለማጣራት ሙከራ እያደረግን ነው። በተሳካልን ሰዓት እንግዲህ አትሌት ሌሊሳ ፈይሳ ጋር ደውለን ጉዳዩ ምንድነው ምንስ ላይ ነው ያለው የሚለውን ወደ እናንተ የምናደርስ ይሆናል። ይሄ ጉዳይ ተከትሎ እንግዲህ በማህበራዊ ሚዲያ ላይ ዝነኛ ከሆኑት እንግዲህ አንድ ምሁር ሀሳብ ተሰጥቷል። ይሄንኑ የዚህ የአትሌት ፈይሳ ሌሊሳ ገመቹን ጉዳይ ተመልክቶ ታዬ ቦጋለ እንግዲህ በፌስቡክ ቀጥታ ስርጭት ላይ ገብተው ስለ አትሌቱና ስለ ጉዳዩ የተወሰነ ነገር ብለዋል። እሱን አብረን እንከታተል። አትሌት ፈይሳ ሌሊሳ ገመቹ በትክክለኛ የፌስቡክ አካውንቱ እንዲህ ብሎ ነው የጻፈው። አደጋዎች በድንገት ይከሰታሉ። ማዳን የሚችለው እግዚአብሔር ብቻ ነው። ጉዳት የደረሰብን ሰዎች ሕክምና አግኝተን በጥሩ ሁኔታ ላይ እንገኛለን። ለዚህም ፈጣሪን አመሰግናለሁ። ነገር ግን ጥፋቱ የማን እንደሆነ ሳታውቁ የሰፈር ወሬ የገፋችሁ የነበራችሁ የዩቲዩብ ጡረተኞች ራሳችሁን አንድ ቀን አደጋ ውስጥ እንደምትገቡ አትጠራጠሩ። ወንድ ልጅ በዚህ ደረጃ ወሬኛ ሲሆን በጣም ያሳፍራል። ደግነቱ ወሬ ከማናፈስ ሌላ ምንም አታመጡ የሚል ነገር ነው አትሌት ፈይሳ ሌሊሳ የጻፈው። ይህንን አንዴ ደግመዋለሁ። አደጋዎች በድንገት ይከሰታሉ። ማዳን የሚችለው እግዚአብሔር ብቻ ነው። ጉዳት የደረሰብን ሰዎች ሕክምና አግኝተን በጥሩ ሁኔታ ላይ እንገኛለን። ለዚህም ፈጣሪን አመሰግናለሁ። ነገር ግን ጥፋቱ የማን እንደሆነ ሳታውቁ የሰፈር ወሬ እየነፋችሁ የነበራችሁ የዩቲዩብ ጡረተኞች ራሳችሁን አንድ ቀን አደጋ ውስጥ እንደምትገቡ አትጠራጠሩ ይልና ወንድ ልጅ በዚህ ደረጃ ወሬኛ ሲሆን በጣም ያሳፍራል። ደግነቱ ወሬ ከማናፈስ ሌላ ምንም አታመጡም የሚል ጽሑፍ ጽፏል። ይህንን ጽሑፍ አስከትሎ ደግሞ እኔ የጻፍኩት ጽሑፍ አለ። በዛ ላይ ማብራሪያ እየሰጠው ሄዳለሁ። ጀግናው አትሌት ፈይሳ ሌሊሳ ገመቹ የነጻነትና የትግል ምልክታችን ነው። ፈይሳ ሌሊሳ ገመቹ ፈጣሪ እንኳን ከአደጋ ተረፈ። ለኛ ሁልጊዜም እንቁነ በሩጫ የወከልከው ሀገርህን ነውና በግል የሚፈጠር ነገር ቢኖር ቢበዛ በህግ የሚወሰን ተገቢ አካሄድ እንጂ የብሔር ወይም የፖለቲካ ጉዳይ አይደለም። በእነሱ ሰፈር ነውር ሲፈጠር የግል በአንተ ሰፈር ሲሆን ባልተጣራ ነገር ጭምር ወደ ብሔርና ፖለቲካ መጎተታቸው የአስተዳደግ በደል ውጤት ነው። ሚሊዮኖች እንወድሃለን፣ እናከብራለን። ደማቅ የአትሌቲክስ ታሪክ በዓለም አቀፍ ደረጃ ላይደበዝዝ በወርቅ ቀለም የተጻፈ ነው። በመንደር ደረጃ ጥፋት ፈጽመ
እንኳ ቢሆን ኖሮ በሽማግሌ በቤተሰብ በጓደኞች በህግ የሚያልቅ ጉዳይ እንጂ የማይመለከተው ሁሉ ገብቶ የሚያቦካበት የሚፈተፍትበት አይደለም። ዶክተር ወንደሰን የነጻነት ሰልፍ በሚለው ክታቡ እንደ ከተበው የኦሮሞ አይከኖችን ለመስበር መቅመድመድ ከተባለነበት እጅግ በጣም ቆየ። ወደ አሁናዊ ገጽ ስናልፍ በየቀኑ በተለያዩ ሁኔታዎች እልፍ የመኪና አደጋዎች ይፈጠራሉ። መፍትሄው በጥንቃቄ ማስተዋልና ህግ ላይ ትኩረት መስጠት ነው። በተረፈ ኮሽ ባለ ቁጥር ባለጊዜ የሚለውን የማሸማቀቂያ የወረደ መሽቁቅ አመለካከት እንፋለማለን። ፈይኮ እደግመዋለሁ፣ አንተ የሁልጊዜም የአትሌቲክስ ኮከባችን ነህ። የቀበሌ ጉዳይ በቀበሌ ያልቃል። ምን ነው ሁሉም የእርጎ ዝንብ ልሆን አለሳ። ፈይኮ ጀባ አከ ዳይመንድ ጀባ አከ ጠካ። ጠንከር በል፣ ስተት ካለ አርም፣ ያልተገባ ስሜታዊነት አያጥቃ፣ አለበለዚያ የወጥመዳቸው ሰለባ ትሆናለህ ብዬ ነው ያስቀመጥኩት። አትሌት ፈይሳ ሌሊሳ ገመቹ የመኪና አደጋ ደረሰበት። የመኪና አደጋ እንደደረሰበት አንደኛ አደጋው የደረሰው በቴክኒክ ብልሽት ነው አይደለም የሚለው የቴክኒክ ምርመራ ኮሚቴ ሳያረጋግጥ፣ ሁለተኛ ግጭት ከሌላ መኪና ጋር ተፈጥሯል። ያ መኪና ቅድሚያ ባለመስጠት የፈጠረው ነው ወይስ የኛው ነው ሳይረጋገጥ፣ ሶስተኛ ያጋጠመው ሁኔታ ሳይኖር በቀጥታ መተው ባለጊዜ ምን አገናኘው? የመኪና አደጋ ኢትዮጵያ ውስጥ በከፍተኛ ደረጃ ይፈጠራል። አንድ የመንጃ ፈቃድ አሰጣጡ፣ ሁለት የስነ ምግባራችን ችግር፣ ሶስት የመኪናዎች ኢንስፔክሽን እና ኢሚሽን ቴስት በአግባቡ የሚሰራ ባለመሆኑ ወዘተርፈ። እግረኛው ዝም ብሎ ተንደርድሮ መኪና ውስጥ በቅርብ ቀን አሁን ከአለሁበት አራብሳ ተነስቼ ልክ ካሳንቺስ ደርሰን ወደ 4 ኪሎ ላይ ልናልፍ ካሳንቺስ ጋር ስንደርስ ዳር መንገድ ዳር ቆሞ የነበረ ሰው ዘሎ ገባ። ምን እንደነካው አይታወቅም። ቆሞ በስነ ስርዓት ቆሞ ዘሎ ገባ። ነገር ግን አብሮኝ የነበረው አሽከርካሪ በጥንቃቄ ያሽከረክር ስለነበረ ፍሬን ይዞ አዳነው። አደጋ ቢደርስ እዛ ጋር በትክክል አይኔ እያየ የእግረኛው ችግር ነበር። ብዙ ጊዜ ለእግረኛ ቅድሚያ ባለመስጠት ይባላል። ቅድሚያ ማይሰጠው ዜብራ ላይ ነው ቅድሚያ የሚሰጠው። ዝም ብሎ የዘለለ ዘው እያለ ነው የሚገባው እንደ እንስሳ። ስለዚህ የሁላችንም ችግር ነው። ይሄ ባልተረጋገጠበት ሁኔታ ውስጥ ፈይሳ ሌሊሳ የአገር አይከን ነው፣ የነጻነት ምልክት ነው፣ በሩጫ ኢትዮጵያን ያደመቀ ሰው ነው። በቀጥታ መጥቶ ባለጊዜ ከሚለው ጋር ምን አገናኘው? ፈይሳ ካጠፋ ጥፋቱ አንድም በተለመደው በተለያየ አይነት መንገድ በባህላዊ መንገድ ሊሆን ይችላል፣ በቤተሰባዊ ሽምግልና ሊሆን ይችላል፣ ጉዳት አድርሶ ደግሞ ከሆነ በህግ ሊሆን ይችላል። መጠየቅ ሲችል በፈይሳ ጀርባ ያለው ነገር ግልጽ ያለ ኦሮሞ ጠል አመለካከት መሆኑ ምንም ጥያቄ ያስነሳ። ምንም ሁልጊዜ ኦሮሞ የሆነ ሰው የሆነ ነገር በተፈጠረበት ቁጥር ባለጊዜ እያሉ ከዚህ ጋር እያያያዙ አትሌት ፈይሳ ሌሊሳ የመኪና አደጋ ደረሰ። በቃ ጠጥቶ ከሆነ እንደ ማንኛውም ኢትዮጵያ ውስጥ እንዳሉ መጠጥ እንደሚጠጡ ሰዎች ጠጣ። ጠጥቶ ማሽከርከር የራሱ የሆነ ጉዳቱን ምንድነው አደጋ ከሆነ ማክበድ የማክበጃ ነገር ነው፣ በህግ የሚያስጠይቅ ሲሆን እሱ እዛ ጋር የህግ ጉዳይ ነው። እናንተ ግን ከዛ ወሰዳችሁትና ቀጥታ በኦሮሞ ላይ ያላችሁን ጥላቻ ማሳየት ጀመራችሁ። እያንዳንዱ ነኝ ማንሳት ይችላል። የተጎዱ በርካታ ሰዎች አሉ። ግን ከዛ በስተጀርባ ያለው ፍላጎት እውነት ኢትዮጵያን ተወዷታላችሁ ወይ? ሪሊ ዚስ ኢዝ ማይ ኩዌስችን። በጣም ይህንን የምታጓጉኑ ሰዎች፣ ይህንን የምታጫጭሱ ሰዎች እውነት ኢትዮጵያን ተወዷታላችሁ ወይ? ይሄ በትልቁ የሚቀርብ ጥያቄ ነው። ኢትዮጵያን የሚወድ ሰው እኮ ግጭታችን የሚያሰፉ ነገሮችን ለማጥበብ እንጂ የበለጠ ቀዳዳዎችን ለመሸንቆር አይታገልም። በዚህ ደረጃ በአስተያየት በፌክ አካውንት በተለያየ አካውንት አሉ፣ ብዙ ጠላቶች አሉ። አትሌት ፈይሳ ሌሊሳ ገመቹ እደግመዋለሁ፣ አይከናችን ነው፣ አብሪ ኮከባችን ነው፣ የአትሌቲክስ ፈርጥ ነው። በኢትዮጵያ ውስጥ ታሪኩን አሻራውን በደማቁ በጉልህ ያሰፈረ ሰው ነው። በዓለም ደረጃ የከበረ ሰው ነው። ስህተት ቢፈጥር ፈይሳ የተለያዩ ያጋጠሙት ጉዳዮች ቢኖሩ ትክክለኛ ወንድምነት ትክክለኛው ቤተሰባዊነት ወንድማችሁ ቢሆንስ? አትሌት ፈይሳ ሌሊሳ ገመቹ ወንድማችሁ ቢሆን ምንድን ነው የምታደርጉት? እንደሱ አድርገን እናስብ። ወንድማችን ቢሆን ቤተሰባችን ቢሆን አደጋ ቢያደርስ እንኳን በምን ደረጃ ነው አጠገቡ የምንቆመው? የት አለ ኢትዮጵያዊነታችሁ? የት አለ ወንድማማችነታችሁ? ምንድነው ከዚህ ውስጥ የምታተርፉት ነገር? የዩቲዩብ ጡረተኞች አለ፣ በጣም አስቀምጦታል። የዩቲዩብ ጡረተኞች ብቻ አይደሉም፣ የፌስቡክ
ተዘፍዝፈው እንትን የሚሉ የቲክታክ ይህንን አላችሁና ምንድነው የምታገኙት? ምንድነው እናንተ የኛ ህዝብ ነው ለምትሉት የምታተርፉለት? እስቲ ንገሩኝ። እስቲ የእውነት ቁጭ ብላችሁ አስቡና አትሌት ፈይሳ ሌሊሳን በፈይሳ ሌሊሳ ጀርባ ኦሮሞን፣ በገዳ ስርዓት ጀርባ ኦሮሞን፣ በአመራሩ ጀርባ ኦሮሞን ለማጥቃት እየተሞከረ በዚህ ሂደት ውስጥ ለአንድነታችን ምን ትፈይዳላችሁ? በመጨረሻ ማጠቃለያ ማድረገው ፈይሳ ሌሊሳ ገመቹ በአትሌቲክስ በሰራው ስራ ሁልጊዜ እናደንቃለን። በእያንዳንዱ እንቅስቃሴ ከጎንነን። ደማቅ በወርቅ ቀለም የጻፍከው ታሪክህ ማንም ባንዳ ዝቅ ያደርገው። በአውቶሞቢል ማሽከርከር ወቅት በተሽከርካሪ ስህተት ከሆነ you are not responsible። ካቀመ በላይ ነው። ብታሳየው ጥሩ ነበር። ካቀመ በላይ ነው፣ ያጋጥማል። እንግዲህ አብረን እንደሰማነው ነው ታዬ ቦጋለ ስለ አትሌት ፈይሳ ሌሊሳ ሀሳባቸውን ከአደጋው ጋር ተያይዘው ሀሳባቸውን ገልጸዋል። አደጋ ማንኛውም ሰው ላይ የሚደርስ ነገር ነው፣ ነገር ግን ጉዳዩን ከብሔር ጋር አተያይዙት የሚል ጠንከር ያለ ሀሳባቸውን ተችተዋል። እውነት ነው። አንድ አደጋ ሊደርስ የሚችለው ብሔርን ተመርኩዞ አይደለም። ስለዚህ ነገሮች ከዛ አኳያ መታየት የለባቸውም። እንደሚታወቀው ደግሞ አትሌት ፈይሳ ሌሊሳ ሀገራዊ እንግዲህ ሀብት ነው። ምክንያቱም የኢትዮጵያን ሰንደቅ በዓለም መድረክ ከፍ አድርጎ ያስጠራ አትሌት ነው። ስለዚህ እሱን የተመለከተ ጉዳይ ሁሉ ጊዜ መነጋገሪያ ሊሆን እንደሚችል መገመት ቀላል ነው። ነገር ግን አሁንም እንደተባለው በጣም ባልተጣራና እጅግ ውስብስብ በሆነ ጉዳይ ላይ ነገሮችን ጥርት ያለ መረጃ ሳይያዝ እንግዲህ እንደዚህ ውስብስብ ነገሮችን መፍጠር ተገቢ አይደለም የሚል ሀሳብ ነው እንግዲህ ታዬ ቦጋለም እንደዚሁም ደግሞ ራሱ አትሌት ፈይሳ ሌሊሳም ሀሳቡን እያጋራው። አሁንም እንግዲህ ከዚህ በፊትም ፕሮግራም እኛ ሰርተንላችኋል። ከአደጋው ጋር ተያይዞ በርካቶች ጉዳዩን እየተቀባበሉት ነበረ። እኛም በተቻለ መጠን ጥርት ያለ መረጃ ለማድረስ ሞክረናል። ነገር ግን አሁንም ድረስ እንግዲህ ያሉት ነገሮች ጥርት ብለው አልወጡም። ቅድም እንዳልኳችሁ አትሌቱ ማለትም ፈይሳ ሌሊሳ አደጋውን በተመለከተ የደረሰበትን እንደዚሁም የተጋጩትን መኪናዎች እንደውም እሱም ላይ የደረሰውን አደጋ በምስል እንደምትመለከቱት አድርጎ ሀሳቡን አጋርቷል። ስለዚህ ዋናው ነገር ጉዳት የደረሰባቸው ሰዎች አሁንም ቢሆን በጤና መሆናቸው ነው። ቅድም እንዳልኩትም ነው አደጋ በየትኛውም ሰዓት ሊደርስ ይችላል። ጥንቃቄ ግን አይለየን። ይህን ጉዳይ ከብሔር ጋር እንደዚሁም ከማንነት ጋር የማያያዝ አዝማሚያዎች አሉ የሚሉ ሀሳቦች ተነስተዋል። ያም ተገቢ አይደለም ማለት እንወዳለን። እንደ ማንኛውም ሰው አደጋ ላይ ይደርሳል። ብዙ ታዋቂ ሰዎች በሀገራችንም ከሀገር ውጭም የመኪና አደጋ እንግዲህ ሊደርስባቸው ይችላል። ነገሩን ግን በጣም ወደ ጎን ተለጥጦ ያለውን ይዘት አይልቀቅ የሚል ሀሳብ ነው እየተሰነዘረው። እናንተስ ውድ አድማጭ ተመልካቾቻችን ይህን ጉዳይ አስመልክቶ ምን ትላላችሁ ማለት እንወዳለን። አሁንም እንግዲህ ከጉዳዩ ጋር ተያይዞ አሁንም ፖሊስ ይፋዊ የሆነ መግለጫ እስካሁን ድረስ አልሰጠም። እሱን እንዳገኘን ወደ እናንተ የምናደርስ ይሆናል። ጉዳዩን አስመልክቶ ግን እንግዲህ ፈይሳ ሌሊሳ ቅድም እንዳልኳችሁ ወደ 308,000 በላይ ፎሎወር ባለው የራሱ ይፋዊ ፈይሳ ሌሊሳ ገመቹ በሚለው የፌስቡክ አካውንቱ ያልኳችሁን ወይም ደግሞ ቀደም ሲል ያየነው መልእክት አጋርቷል። ታዬ ቦጋለም በራሳቸው የፌስቡክ አካውንት ላይቭ ገብተው ከአደጋው ጋር ተያይዞ ያላቸውን መልከታ እንደዚህ አጋርተዋል። ጉዳዩ እንግዲህ ሰዎችን ለሁለት ከፍለው አሁንም እያከራከረ ይገኛል። ወደፊት እንግዲህ ጥርት ያለ መረጃ እንደሚወጣ ባለሙሉ ተስፋ ነን። እኛም እንግዲህ አዲስ የተሰሙ መረጃዎችን እንደዚህ ወደ እናንተ አደረስን። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። በሌላ መረጃ እስክንገናኝ እዚህ ጋር ተሰናበትን። ቸር ጊዜ